ትኩረት ያስፈልግሃል። በተለይ ራስ ላይ ማተኮር አለብህ። ቶኒ ሮቢንስ አንድ በጣም የሚገርመኝ አባባል አለው። ውበትህ የሚፈሰው ትኩረትህ ወዳለበት ነው ይለናል። ትኩረት ማለት የምትፈልገውን ነገር ማወቅ፣ ከዛ አይንህን ከምትፈልገው ነገር ላይ አለመንቀል ማለት ነው። አይንህን ከዛ ነገር ላይ ሁልጊዜም መጣል ማለት ነው። ታውቃላችሁ፣ በረዶ ላይ የሚንሸራተቱ ልጆች አሉ፣ ጥቅጥቅ ባለ በዛፎች በተሞላ ጫካ ውስጥ። እነዚህ ልጆች አይጋጩም። ለምን ይመስላችኋል የማይጋጩት? ልምድ ስላላቸው፣ ጎበዝ ስለሆኑ፣ ታለንት ስላላቸው አይደለም። እነዚህ ልጆች የማይጋጩት በፍጹም ዛፉ አያዩ፣ መንገዱ ላይ ነው ትኩረታቸው። መንገዱን ያያሉ፣ በመንገዱ እየተሽለኮለኩ ያመልጣሉ። አይንህ ችግር ላይ ከሆነ ከችግር ጋር ሄደህ ትላተማለህ። አይንህ ከሰዎች ጋር ከሆነ፣ አይንህ ሁኔታዎች ላይ ከሆነ ሁልጊዜም ሁኔታዎች፣ ሰዎች ያስቸግሩሃል። መቼም ደስተኛ አትሆንም። ትኩረትህ ራስ ላይ መሆን አለበት። አንተ ራስ ላይ ባተኮርክ ቁጥር ሰዎች ወደ አንተ ማየት ይጀምራሉ። ትኩረትህ ድክመትህ ላይ ከሆነ ሽባ ነው የምትሆነው። አቅምህን አትጠቀምም። ትኩረትህ የምትፈልገው ነገር ላይ ከሆነ ግን ሙሉ አቅምህን ሰብስበህ ያንን ለማግኘት ዋጋ ትከፍላለህ። ትኩረትህ ያለበት ነገር ላይ በሙሉ ጉልበትህ ይፈሳል ያለው ቶኒ ሮቢንስ እዚህ ጋር ነው። ትኩረትህ ራስህን መቀየር ላይም ከሆነ ትቀየራለህ፣ እንዳትጠራጠር። ኃላፊነቱን ውሰድ። ቅድሚያ የምትሰጠውን ነገር ላይ በህይወትህ ምንድነው ቅድሚያ የምትሰጠው? ለአንተ ትልቁ ቦታ የሚይዘው ነገር ምንድነው? አንድ በጣም የማከብረው ሰው ለ5 ነገሮች ቅድሚያ እሰጣለሁ ይለናል። የመጀመሪያው ፈጣሪዬ ነው፣ ሁለተኛው ጤናዬ ነው፣ ሶስተኛው ቤተሰቦቼ ናቸው፣ አራተኛው ስራዬ ነው፣ አምስተኛው መዝናኛ ነው ይለናል። ሁሌም ቅድሚያ የምሰጠውን ስለማውቅ፣ ለራሴ ቦታ ስለምሰጥ፣ ራሴ ላይ ስለማተኩር በጣም ደስተኛ ነኝ ይለናል። አንዳንዴ ለሰዎች ቅድሚያ ልትሰጥ ትችላለህ። አንተ ጠንካራ ካልሆንክ፣ አንተ ጤነኛ ካልሆንክ ለሰዎችም ሸክም ነው የምትሆነው። ለዛ ነው አንተ መጠንከር ያለብህ። አንተ ራስ ላይ ማተኮር መለወጥ ያለብህ ለዛ ነው። አያችሁ፣ ራስ ወዳድነት አይደለም ራስን መቀየር። ራስን መቀየር ማለት ለምትወዳቸው ሰዎች ራስህን ማዘጋጀት፣ ከፍ ማለት ነው። ማተኮር አለብህ ራስህ ላይ። ራስ ላይ ስታተኩር ችግር ማለት ላንተ ከፍ የምትልበት ደረጃ ነው። ፈጣሪ ውድ ስጦታውን በችግር ነው የሚጠቀልለው። ችግርህን እንዲፈቱልህ ውጪ አትይ። አንተ ለምንም ነገር አታንስም። ወደ ራስ ተመልከት። በሰው መደገፍ አያዋጣህም። በሰው አትተማመን። መቼ ነው የምለወጠው? መቼ ነው ገንዘቡን ማስቀመጠው? መቼ ነው የምቀየረው እያልክ ይሆናል። ህይወት እንደዛ አይደለም። ትኩረትህ ራስህን መቀየርህ ላይ ነው እንጂ የምታገኘው ለውጥ ላይ መሆን የለበትም ወዳጄ። ከውጤቱ በላይ ከሂደቱ ጋር በፍቅር መውደቅ አለብህ። ስፖርቱ ከሚሰጥ ቅርጽ በላይ ስፖርተኛ መሆን፣ በየቀኑ መስራትህን መውደድ አለብህ። ከመድረሻው በላይ ጉዞውን ማፍቀር አለብህ። ለምን መሰለህ? ጉዞውን ካልወደድከው ትንሽ ሞክረህ ታቆማለህ። ለዛ እኮ ነው አንድ ሰሞን ጠዋት ትነሳለህ፣ ስፖርት ትሰራለህ፣ ቋንቋውን ትለማመዳለህ፣ አሪፍ ነገሮችን ትጀምራለህ፣ ከዛ ግን ታቆማለህ። ትኩረትህ ሽልማቱ ላይ ነው። የታል የከሳሁት? የታል ደሞዝ ያገኘሁት? የታል የተሳካልኝ ትላለህ። ስኬት የምትኖረው ህይወት ነው እንጂ አሳደህ የምትይዘው ጭራ አይደለም። ይህች ዓለም ውጤትህን እንጂ ጥረትህን ላትሸልም ትችላለች። ሰዎች ለውጥህን ቶሎ አይተው ላያደንቁህ ይችላሉ። አንተ ግን ውስጥ ለውስጥ እየተለወጥክ ነው። እውነተኛ ለውጥ ደግሞ ከውስጥ ነው መነሻው። ውጪው ጭራ ነው፣ ውስጥህን ተከትሎ የሚደምቅ ነው። ራስ ላይ መስራት አለብህ። የሚያዋጣ እሱ ነው ወዳጄ። በአንድ ጊዜ ብዙ ስራ አትስራ። አንዱን መርጠህ እሱ ላይ አተኩር። አንተ አሪፍ የሆንክ መስሎ 2-3 ስራ ስትሰራ ሳታውቀው አይኪውህን በ5 እየቀነስከው ነው። ስለዚህ ስማርት እንዳትሆን ያደርግሃል ይላል። ምርጥ የሆንክበትን ለይ፣ እሱ ላይ አተኩር። ምን መሰለህ? መሮጥ ብቻ አሸናፊ አያደርግህም። የምትሮጥበትን መለየት አለብህ። ዩሴን ቦልት 5000 ሜትር ከቀነኒሳ ጋር ቢወዳደር በዝረራ ነው የሚሸነፈው። አየህ፣ አንተም ብዙ ስራ ስለሰራ ይሳካልሃል ማለት አይደለም። ራስ ላይ አተኩር። በቃ ራስን ስለመቀየር፣ ስለመማር፣ ስለመለወጥ፣ ገንዘቡን ስለማስቀመጥ፣ የሆነ ነገር ላይ ስለመግባት አስብ። ቆመ ባለህበት ስለመቅረት አታስብ። ባለህበት አትራመድ። ራስ ላይ ማተኮር ማለት ነገ የሚኖርህን ብስለት አሁን ማምጣት ነው።
ህይወትም ብዙ ስራ፣ ብዙ ቢዝነስ ስለሞከርክ ስኬታማ ትሆናለህ ማለት አይደለም። ደስ የሚለው ብዙ በሞከርክ ቁጥር ስኬታማ የሚያደርግህን ዘርፍ እየለየህ ትመጣለህ። በተቻለ አቅም አንድ ስራ ከዳር ሳታደርስ ሌላ አትጀምር። ጠቅላላ ዕውቀት ምንም አያደርግልህም፣ ግን በአንድ ነገር ጥልቅ ዕውቀት ነው የሚያስፈልግህ። ብዙዎቻችን የሚጎድለን አንድ ነገር ነው፣ ትኩረት። ስኬታማ ለመሆን የሚያስብ ሰው የጊዜ ጉዳይ ነው እንጂ የሚፈልገውን መጨበጡ አይቀርም። እንደ ሳር ወደ ጎን ከምታድግ እንደ ዛፍ ወደ ላይ ማደግ ይሻልሃል። አየህ፣ ብዙ ስራ መስራት ማለት፣ ብዙ ቦታ መሳተፍ ማለት እንደ ሳር ማደግ ነው። እውነት ነው፣ ሊሳካልህ ይችላል። በአንዱ ብትሄድ ግን ትልቅ ጫፍ ልትወጣ ትችላለህ። ሳርም እኮ ያድጋል፣ እንደ ዛፍ አይሆንም እንጂ። አንተም አንድ ነገር ላይ አተኩረህ ማደግ እስከምትችለው ማደግ አለብህ።